ምናምን ይጣጣልኩት ወልዳ ገርፍም እንዴ አንተ ያገሬ ልጆች እንደባጃ ሰው እንደሌላቸው ነገር ሻምፒዮንስ ሊግ በሚጥልቀሻ ምክንያት ትለጠልጣለህ ወልዳ ገርፍም አልኩት ነው ከዛም ለኔ እኮ መብላት ተንቀሳቀሱ እንዳላገኝ ነው ወስንብሃል አልኩት በቃ ባለፈው የለጠጥኩት ፓርክ ድፍረት ተጣጣላ ጠባሷል ነው አልኩት አው ምናምን ለማና ከዛ በኋላ ሽማግሌ ላከ ማዚ ከምባቤጋ ምን በጣም ነው የምወዳቸው እነሱ እኔ ላንተ ስላልኩ ዘማሪ ላንተ ግን ዛሬ ላሽሏል ኖርማል ነው ሻምፒዮንስ ሊግ ላገኘውና እኔ ተረትሯለሁ ተናግሬያለሁ እንዴት ወያላውን ይለቀልቅብኛል ተናግጄ በቃ ተርፍዬ እንዴ ሰላም ነሽ ተጠፋፋን አይደል ሰሞኑን ዝም ብለሽ እቺ ደግሞ እንትንም እያሸነፍሽ ነው ወዳጅነትንም ጨዋታው ምናምን በቃ ተጠፋፍተናል አይደል ባይሆን አሁን ሻምፒዮንስ ሊግ የምትጫወቱ እንዳይመስላችሁ ሻምፒዮንስ ሊግ ገና ናችሁ ከረጅም ዓመት በኋላ ሻምፒዮንስ ሊግ ስለገባችሁ ይሄ ጨዋታ የሻምፒዮንስ ሊግ እንዳይመስላችሁ ድንገራችሁ ብዬ ነው የመጣሁት ዛሬ 11 ሰዓት ላይ የምታደርጉት ጨዋታ የወዳጅነት ከፒኤስጂ ጋር የወዳጅነት ነው የምታደርጉት ሁላችሁም የእግር ኳስ ቤተሰቦች እንዳመልጣችሁ ተመልከቱት በተለይ ደርፌ ደጋፊዎች የሻምፒዮንስ ሊግ ጨዋታ አይደል ይሄ የወዳጅነት ነው እሺ እሱን እንቀራችሁ ይየለው ከዛ በተጨማሪ ደግሞ አዳዲስና ፈጣን መረጃዎች ማግኘት ከፈለጋችሁ ቴሌግራሚን ባዮ ላይ ሊንክ አስቀምጫለሁ ፈልጋችኋለሁ እዛን ውስጥ አንዳንድ ነገሮች አጫውታችኋለሁ ጨዋታውንም በምን እናያለን የምትሉ ሰዎች ካላችሁ እኔ መፍትሄ አለኝ እዛ ላይ መጣችሁ እንገናኝ እሺ ወደ ቴሌግራም በሉ ሂዱ ይሄን ያክላለት ከሰማችሁ ወደ ቴሌግራም ዳይ ወደዛ አይ ሻምፒዮንስ ሊግ የጨዋታ ቀን እንደኔ እስኪ ቲም ይናፍቀው በእናታችሁ እኔ ይኸውላችሁ አሜን በሉ በየሶስት ቀኑ በየሳምንቱ ጨዋታ እየመጣ የጨዋታ ቀን እያለን የምንመራረቅበት ዘመን ቅርብ ይሁን አሜን ዛሬ በፕሪሲዝን ጨዋታ ክለባችን ማንቸስተር ዩናይትድ ወደ ስዊድን ተጉዞ የአውሮፓውን ቻምፒዮን ፒኤስጂ ገጥሟል የአርሰናልን ቅዠት ሁለት ቻምፒዮንስ ሊግ በተከታታይ ያስባላቸውን ፒኤስጂን ይገጥማል የዛሬውን የጨዋታ ርዕስ the ghost of Lukaku and Rashford ብያለሁ the ghost of Lukaku and Rashford 12 ሰዓት ላይ ከስዊድን ፒኤስጂ በቃ ይደረግጣል አሁን እኔ ሌሲ ለምንድን ነው የሚናፍቀኝ ሌሲን እንደው አንድ አመት እንኳን በቅጦ አላውቀውም ሌሲ አልናፈቀኝም ለማንኛውም በሆነ ኮሽታ ምክንያት አካውንታችን ብዙም ደስ አይልም እየገባችሁ ኮፒ ሊንክ አድርጉ የንጉሲያን ፋሚሊ ቀኑ ቅዳሜ ነው ወጡ በቂቤ ነው ለወያሊት ዛሬ እንበቀልላት ለማንኛውም ታላቁና ኃያሉ ገና ነው ክለብ ማንቸስተር ዩናይትድ ዛሬ ከፒኤስጂ ጋር ይጫወታል እና ደግሞ ዛሬ እንግዲህ እስካሁን ያልተጫወቱ ተጫዋቾች ይገባሉ ተብሎ ይተበቃል እና ፋሚሊ ይሄንን ጨዋታ ማለት ነው ቲጂ ላይ ተቀላቀሉ እዛ ላይ ማያ እለቅላችኋለሁ ሙሌ ጆስ ስፖርት ብላችሁ ተቀላቀሉ የሚገርም በነገራችን ላይ ያኔ ቴሌግራም ቻናል ላይ ከተቀላቀላችሁ አሪፍ ነገሮችን ማግኘት ትችላላችሁ ውጤት ገምቱልኝ ይቅናን ወዳችኋለሁ ማንቸስተር ዩናይትድ እና የፒኤስጂ እንደዚሁ ፍልሚያ የሚጠበቅ ነው የሚሆነው ብዙ የዩናይትድ ደጋፊዎች እየተጠበቁት ይገኛሉ ይሄን ጨዋታ ምክንያቱም አውሮፓ ላይ አሁን ላይ አሉ ከሚባሉ በወቅታዊ ሁኔታ በላቀ ብቃት ላይ የሚገኘው ክለብ ከተባለ ፒኤስጂ እንደሆነ ይታወቃል ፒኤስጂ በተከታታይ የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንግዲህ በአሰልጣኝ ሉዊስ ኤንሪኬ ስር ማሳካቱ የሚታወስ ነውና ይሄንን ተከትሎ ከፒኤስጂ ጋር መጫወት በጣም ከባድ እንደሚሆን ይገመታል ዩናይትድም አሁን እየተገነባ ያለ ቡድን ነው ትራንዚሽን ላይ ከሚገኙ እንግሊዝ ፕሪሚየር ሊግ ክለቦች መካከል አንደኛው ነው በተለይ አሰልጣኝ ማይክል ካሪክ ለቀይ ሰይጣናቱ ደጋፊዎች ጥሩ ተስፋን እየሰጡ ነው የሚገኙት በዚህ ወዳጅነት ጨዋታ ላይም የበለጠ በቀጣይ የአውሮፓ ቻምፒየንስ ሊግም የተሳትፎ መድረክ ላይ እንደዚሁ እዚህ ደረጃ ላይ የሚይዘው ማጠናቀቃቸውን ተከትሎ የሚገኙበትን ደረጃ ቁልጭ አድርጎ ሊያሳያቸው ይችላል በእርግጥ የተለያዩ ጨዋታዎችን ከዛ ቀደም አድርገዋል ነገር ግን በፒኤስጂ ደረጃ ላይ የሚገኙ ክለቦች አይደሉም እንደነ ሬክሳም እንደዚሁም ሮዘንበርግንና በመጨረሻ ላይ ደግሞ እንደዚሁ አትሌቲኮ ማድሪድ ነው የገጠሙት ማለት ነው ከፒኤስጂ ጋር የሚያደርጉት ጨዋታ ዩናይትድ ምን አይነት ተስፋ ሊኖረው ይችላል በአዲሱ የውድድር ዘመን በመጨረሻ የውድድሩ አመቱ ላይ ያስመለከተንን ብቃት በዚሁ ማስቀጠል ይችላል ወይስ በአጋጣሚ ነው የመጣው የአሰልጣኝ ማይክል ካሪክ ጉዳይ የሚለውንም በላቀ ጥንካሬ ልንመለከትበት እንችላለንና ደጋፊዎች አብዝተው እየናፈቁት ይገኛሉ ነገ ቀደም ሲል እንዳልኳቸው አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል የፒኤስጂና የማንቸስተር ዩናይትድ
ጨዋታ ቅዳሜ ማንቸስተር ዩናይትድ ከፒኤስጂ አለ ወራጅነት ጨዋታ አሪፍ ነው ማንቸስተር ዩናይትድ ከፒኤስጂ ፓሪስ ሰን ዠርመን እሱም አሪፍ ጨዋታ እሱ በጣም አሪፍ ጨዋታ ከዛ እሁድ አርሰናል ከዶርትሙንድ አለ እንደገና ሮብ ባየር ሙኒክ ካስቶን ቪላ ጎል ለጎል አዎ እና አርሰናልም ማንቸስተርም ሁለቱ ማንቸስተር ከኤሲ ሚላን አርሰናልም ጨዋታ አላቸው ዘፖርቹጊዝ ማግኒፊኮን ጨምሮ አራት የዋናው ቡድኖች ቅዳሜ ከፒኤስጂ ጋር ጎዘንበርግ ስዊድን ላይ ላለብን ጨዋታ ተመልሰዋል እንግዲህ ማግኒፊኮ አለ ብሩኖ ፈርናንዴዝ ማለት ነው ኑሴር ማዝራዊ ማቲያስ ኩኛና ዲያጎ ዳሎት የዋናው ቤስት 11ዎቻችን ናቸው እንግዲህ እንደሚታወሰው እነዚህ ሰዎች ዓለም ዋንጫው ላይ በጣም ፐርፎርም እያደረጉ የነበሩ ናቸው በተለይ ማዝራዊና ማቲያስ ኩኛ ሁለቱም ፖርቹጋላውያን እንኳን ተው ማቲያስ ኩኛና ማዝራዊ ጸዴ ነበሩ ዓለም ዋንጫው ላይ እና እየተዝናኑበት ከነበሩት ቦታ ተመልሰዋል ቅዳሜ 10 ሰዓት ላይ ከፒኤስጂ ጋር የሚገርም ጨዋታ አለብን ፒኤስጂ የአምና ቻምፒየንስ ሊግ አሸናፊ ነው ዩናይትድ ደግሞ የአምና የፕሪሚየር ሊግ ምርጥ ቡድን ነው እና ሁለቱ ከፒኤስጂ ጋር ያለንን ታሪክ ታስታውሳላችሁ እንግዲህ ማርከስ ራሽፎርድ እንዴት አድርጎ ኪሊያን ምባፔን እንዳስቀየመው የሚታወስ ነገር ነው ይሄኛውን ጨዋታ አያቀተንም እንግዲህ ዋናው ነገር ግን ኤል ማግኒፊኮን ጨምሮ አራት የዋናው ቡድን ተጫዋቾቻችን ወደ ልምምድ ተመልሰዋል እንግዲህ ቅዳሜ 10 ሰዓት ላይ እንዳያመልጣችሁ ይሄ ጨዋታ ጸዴ ጨዋታ እንደሚሆን ተስፋ አደርጋለሁ ጎዘንበርግ ስዊድን ላይ ነው የሚካሄደው ጨዋታው መቻችሁ Egaa kilabni Manchester United fi Paris Saint-Germain qidame galgala sa'aatii 12 eegaluudhaan wal kashakashu wal qaxaqqatu wal dabaddabuun isiniin jedha. Egaa kilaba Manchester United tapha kana injifatamoo Paris Saint-Germain tu waan injifatu isinitti fakkaata tilmaama keessan komentii irratti naaf barreessaa. Chaampiyoona Champions League bara darbeetiyyuu tapha pre-season yookaan immoo michooma kana injifatamoo kilaba Manchester United Premier League gara xumuraa irratti ga'umsa gaarii agarsiisaa turantiyyuu tapha michooma kana waan injifatu isinitti fakkaata tilmaama keessan ኮሜንት ራቲ ናበሬሱን አካን ደገተመን ይስኒንጀ ሰላም ሰላም እንዴት ናችሁ ቤተሰብ ሰላም ናችሁ ወይ ኮፒ ሊንክ ሼር ያደርጋችሁ ቪዲዮን ጀምሩት እኔ የምላችሁ ማለት ነው ማንቸስተር ዩናይትድ ከፒኤስጂ የሚያደርጉትን ጨዋታ ማለት ነው እንደ ቀልድ የምንመለከተው ጨዋታ አይደለም ምንም እንኳን ፕሪንሲዝም ቢሆንም ፍሬንድ ከወዳጅነትም በላይ ትርጉም አለው ለሜንታሊቲ ለክለቡ ሜንታሊቲ ማለት ነው ገባችሁ አይደለ በራስ መተማመናችን ምን ጨምርበት እንደ ፒኤስጂ አይነት ተጫዋቾች ክለቦችን አሸንፈን ነው ገባችሁ አይደለ ሶ ይሄ ጨዋታ የሚገርም ጨዋታ ነው የሚሆነው እንደ ቀልድ የሚመለከቱት ሁለቱም አሰልጣኞች እንደ ቀልድ የሚመለከቱት ማሸነፍ ግዴታ ነው ባይዘይ በማንቸስተር ዩናይትድ ውስጥ የማንቸስተር የማሸነፍ ሜንታሊቲ ከፍ ብሎ የሚገኝበት ሰዓት ላይ ነው ያለው ምንም እንኳን ወዳጅነት ቢሆንም እና ቀጣይ ደግሞ ምን ገጥማችሁ ክለቦችን ደግሞ እንደምታውቁት ነው አይደለ ሶ ይሄንን ጨዋታ የማሸነፍ ግዴታ ስላለብን የማንቸስተር ደጋፊ በዚህ አጋጣሚ ኮፒ ሊንክ ሼር ማድረግ እንዳረሳ ይሁን ማሳለፍ አለብህ አባታታ ጀለስን ገባ አይደለ የሆነ ነገር ሲሰራ ማለት ነው ኮፒ ሊንክ ሼር ያደርጋችሁ ለቤተሰብ አድርሱ ይመቻችሁ መልካም ቀን ይሁንላችሁ ቴንክ ዩ ሶ ታላቁ ክለባችን ማንቸስተር ዩናይትድ ነገ አንድ ክለብ ያስቀይማል ማለት ነው እንግዲህ በወዳጅነትም ቢሆን ፒኤስጂን እጃችን ላይ ጥሎታል ያው ነገ እናስቀይመዋለን ማለት ነው ያው በዛውም ለወያለው ፒኤስጂን እንዴት ማሸነፍ እንዳለባችሁ እናሳያችኋለን ማለት ነው ፒኤስጂን እንዴት ማሸነፍ እንዳለበት ከኛ ትማራለን ማለት ነው ነገ እናስቀይመዋለን ድል ለዩናይትድ የፊታችን ቅዳሜ ማንቸስተር ዩናይትድ ከፓሪስ ሰን ዠርመን ጋር ይጫወታል ፓሪስ ሰን ዠርመን ራሱ 2-0 እየተመራ ነበር አሁን